الحمد لله رب العالمين، والصلاة والسلام على سيدنا وحبيبنا ومولانا محمد رسول الله الأمين وعلى آله وصحبه أجمعين. نخلص إياتنا لله تبارك وتعالى ولكن لله تعالى مالتاችን አንርሳ ኢንሻአላህ። ትናንትና ባየነው ደርሳችን እጅ ወደ ላይ ለምንድን ነው የሚነሳው የሚለውን ርዕስ አይተን ነበር። እጆቻችን ወደ ላይ ለዱዓ የምናነሳው ሰማይ የዱዓ ቂብላ ስለሆነ ነው የሚለውን ነገር አይተን ነበረ ማለት ነው። ዛሬ ደግሞ የምናየው ተፍሲሩ ቀውሊሂ ተዓላ ወሁወ መዐኩም አይነማ ኩንቱም የሚለውን ሱረቱል ሐዲድ አንቀጽ 4 ላይ ያለውን የቁርአን አንቀጽ ይሆናል ማለት ነው። ወመዕና ቀውሊሂ ተዓላ የአላሁ ተዓላ ንግግር እኮ ትርጉሙ ወሁወ መዐኩም አይነማ ኩንቱም ያለው ሱረቱል ሐዲድ ላይ ያለው ማለት ነው። አልኢሓጦቱ ቢልዕልሚ ማካበቡ በምንድን ነው ማለት ነው? በእውቀት ነው። አልኢሓጦቱ ቢልዕልሚ አልዛኩ ዛሂሩ ቢያዝ ኖሮ ከላይ ብሎ ተእዊል የለም በዛሂሩ ነው የሚፈሰረው ቢባል ምን ይሆን ነበረ? ወሁወ እሱ አላህ መዐኩም ከእናንተ ጋር ነው። አይነማ ኩንቱም እናንተ የትም ቦታ ብትሆኑ አላህ ከእናንተ ጋር ነው የሚል ነገር ያሲዝ ነበረ። ነገር ግን ወሁወ መዐኩም አይነማ ኩንቱም ሲባል እሱ አላህ ከእናንተ ጋር ነው ሲባል አይ ማለትም በዕልሙ አላህ ከእናንተ ጋር ነው፣ አላሁ ተዓላ ስለእናንተ ያውቃል ማለት ነው ትርጉሙ ይላሉ። ስለዚህ معناه ትርጉሙ الإحاطة بالعلم በእውቀት ያካበበ ነው ማለት ነው። يعني قاله ይህን ደግሞ ብለው የፈሰሩት እነማን ናቸው? الثوري والشافعي وأحمد ومالك وغيرهم ሌሎችም እንደዚሁ ናቸው ማለት ነው። ኢማም ማሊክ፣ ኢማም አሕመድ፣ ኢማም ሻፊዒ እና ሰውሪ በዕልሙ ያካበበ ነው ማለት ነው ብለው ተርጉመውታል ማለት ነው። መቼም ከተፍሲሩ ሁላ በላጩ ደግሞ ከተፍሲሩ ሁላ በላጩ ዋሪዱን በዋሪድ መፈሰር ነው። ማለትም ቁርአንን በቁርአን መፈሰር፣ ሐዲስን በሐዲስ መፈሰር፣ ቁርአንን በሐዲስ መፈሰር ይሄ ከተፍሲሩ ሁላ በላጭ ነው ማለት ነው። ከተፍሲሩ ሁላ ሙቀደሙን በላጩም ይሄ ነው። አላሁ ተዓላ በሌላ የቁርአን አንቀጽ ሱረቱ ጦላቅ አንቀጽ 12 ላይ ምን ቀድ አሓጠ ቢኩሊ ሸይኢን ዒልማ ወአነ አላህ ጌታችን አላሁ ተዓላ ቀድ አሓጠ በእርግጥ ያካበበ ነው ቢኩሊ ሸይኢን በሁሉም ነገር ላይ ዒልመን በዕልሙ በእውቀቱ ያካበበ ነው ይላል። ስለዚህ ይሄ የቁርአን አንቀጽ ኋለኛውን የቁርአን አንቀጽ ይተረጉምልናል ማለት ነው። ምን የሚለውን ወሁወ መዐኩም አይነማ ኩንቱም ያለውን ይፈስርልናል ማለት ነው። ወኢላ በዛሂሩ ከተያዘ አላሁ ተዓላን ምድር ላይ እንደሚኖር የሚያስመስል ይሆናል። ይሄ ደግሞ በአላሁ ተዓላ ላይ ሙሐል የማያመች የሆነ ነገር ነው ማለት ነው። ስለዚህ ትርጉሙ ምንድነው? አላህ በዕልሙ ሁሉንም ነገር ያካበበ ነው፣ የሚደበቅበት ምንም አይነት ነገር የለም ማለት ነው። በሐዲስ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ማለት ነው ምን ብለውናል? اربعوا على أنفسكم فإنكم لا تدعون أصما ولا غائبا اربعوا زنولات على أنفسكم لراساتكم ولا نفساتكم زنوا ولو سيدي عليه الصلاة والسلام فإنكم إن أنتكم لا تدعون أتطرم أصما ولا غائبا أصم هنا ما يسمع دنقر هنا أيدلم إن أنت يمتجزت يمتطرت ولا غائبا كذلك روك هنا أيدلم إن أنت يمتجزت وإنكم تدعون إن أنت كو يمتجزت سميعا قريبا لأن أنت የሚሰማችሁ የሆነና ቅርብ የሆነ ጌታችሁን ነው ብለው ነብዩ አለይሂ ሰላቱ ወሰለም ነገሩን። አሁን ይሄ ሐዲስ ምንድነው ትርጉሙ ወደሚለው ብንገባ ሰዎቹ ሱሐቦቹ እየጮሁ ነበር እዛን ሰዓት ዱዓ እያደረጉ የነበረው። በዛ ነብዩ መሐመድ አለይሂ ሰላቱ ወሰለም በጩኸት አይደለም ማለት ኢርበዑ አላ አንፉሲኩም ለራሳችሁ ዘኑ ለነፍሳችሁ ዘኑላት ፈኢነኩም ላ ተድዑነ አስማ ወላ ጋኢባ እናንተ እኮ የማይሰማ የሆነ ወይም ደግሞ ሩቅ የሆነን አይደለም እናንተ ዱዓ የምታደርጉት እየተጣራችሁ ያላችሁት ያኒ እየለመናችሁ ያላችሁት። ወኢነኩም ተድዑነ ሰሚዐን ቀሪባ እናንተማ የምትገዙት ወይም ደግሞ ይሄ ዱዓ ኢባዳ ስለሆነ ማለት ነው። ዱዓ የምታደርጉት ማንን ነው? ሰሚዐን ቀሪባ የሚሰማችሁ የሆነንና
ቅርብ የሆነ ጌታችሁን ነው ዒባዳ የምታደርጉት አሏቸው። አቅረቡ ኢላ አሐዲኩም ከእናንተ አንዳችሁ የቀረበ የሆነ ምን ዑኑቂ ራሒለቲሂ ይላሉ። ሐዲሱ ተክሚላ ይደረግ ሲሞላ ማለት ነው። ለእናንተ አንዳችሁ ቅርብ ነው። ምን ዑኑቂ ራሒለቲሂ ማለት የሆነ ሰው ፈረስ ሊጋልብ ይችላል ወይም ግመል ሊጋልብ ይችላል። ከዛ በኋላ ገመድ አለው አይደለ? ፈረሷን መያዣ ገመድ አለው። ከዛ ገመድ የቀረበ ነው ለእናንተ። ከዛ ገመድ የቀረበ ነው። ምን ማለት ነው ይሄ? አላህ እኛ ጋር አብሮ ይኖራል ወይም ደግሞ ለእኛ በጣም ቅርብ ነው የሆነ ቁርበል መሳፊ ሳይሆን በርቀት በስተኩል የሆነ ቅርበት ሳይሆን ምን ለማለት ነው? የፈለጋችሁትን ነገር ብትጠይቁ አላህ ተዓላ ስለ እናንተ ያውቃል ማለት ነው። አንዳንዴ እንደ በቋንቋችን በአማርኛችን ብነግራችሁ ምን እንባባለን? ኧረ እሱ እኮ እንደው በቃ ጥላህ ሆኗል እኮ እንደ ጥላህ እኮ ነው የሚከታተልህ ብትሉት፣ ወይም ደግሞ ለአንተ በቃ እኔ እኮ ጥላህ ነኝ አብሽር ብትሉት ምን ለማለት ነው? እናንተ ጥላ ናችሁ ለሰውየው በስር ልክ ፀሐይ ከጎን ሲመታው እንደሚያጠላው ጥላ ናችሁ አይደላችሁ። እነማ ጥላህ ነኝ ማለት በጣም እከታተላለሁ ለአንተ ቅርብ ነኝ ማለት ነው የሚፈለግበት አይደለም። ስለዚህ ይሄ ለቁርበል መሳፊ ያኒ ለመሳፋ የሆነ ቅርበት ለማለት ሳይሆን አላሁ ተዓላ ስለ እናንተ በደንብ አድርጎ ያውቃል ማለት ነው። ረዋሁል ቡኻሪ ይህንን ሐዲስ የዘገቡት ቡኻሪ ናቸው። ማዕናሁ ትርጉሙ ደግሞ ላ የኽፋ ዐለላሂ ሸይኡን በአላሁ ተዓላ ላይ ምንም አይነት ነገር አይደበቅበትም፣ ስለ እናንተ ያውቃል አላሁ ተዓላ ማለት ነው ትርጉሙ። ተፍሲሩ ቀውሊሂ ተዓላ ፈአይነማ ትወሉ ፈሰመ ወጅሁላህ የዚህ ቁርአን አንቀጽ ትርጉም ምንድን ነው ይላል። ተፍሲሩ ቀውሊሂ ተዓላ የአላሁ ተዓላ ንግግር ተፍሲር ፈአይነማ ትወሉ ወዴትም ብትዞሩ ፈሰመ ወጅሁላህ ሲባል አንዳንዱ ሰው በዛሂር ወስዶ የአላህን ፊት ታገኛላችሁ ሊል ይችላል። አይደለም፣ እንደዛ አይደለም ትርጉሙ። ምን ማለት ነው? ፈአይነማ ትወሉ ወዴትም ብትዞሩ ፈሰመ ወጅሁላህ ማለት አይፈሰመ ቅብለቱላህ ሁናከ ቅብለቱላህ በዛ በዞራችሁበት ቦታ የአላሁ ተዓላን ቅብላ ታገኛላችሁ ማለት ነው። ይሄ ደግሞ እንዴት ነው የወረደው? ሰዎች ሱና ሶላት ለመስገድ ከፈለጉ መቼ ራሒላ ላይ መጓጓዣ ላይ ሆነው ሱና ሶላት መስገድ ከፈለጉ ከአሕረሙ በኋላ መጓጓዣ ወዴትም ብትዞር ወደዛ ያዞርበት ቦታ ቅብላ ነው። ዝም ብለው እየሰገዱ ይሄዱ ነው። ዝም ብለው እየሰገዱ ይሄዱ ነው ማለት ነው የሚፈለግበት። የዛን ሰዓት አላሁ ተዓላ ምን አለን? ሱረቱል በቀራ አንቀጽ 115 ላይ ማለት ነው ወሊላሂል መሽሪቁ ወልመግሪቡ ፈአይነማ ትወሉ ፈሰመ ወጅሁላህ። ወሊላሂል መሽሪቁ ወልመግሪቡ ሸርቅም ፀሐይ መውጫም ፀሐይ መግቢያም ለአላህ ነው ለኔ ነው አለ አላህ። ፈአይነማ ትወሉ ወዴትም ብትዞሩ ፈሰመ ወጅሁላህ የአላህን ቅብላ ታገኛላችሁ፣ የኔን ቅብላ ታገኛላችሁ ብሎ አላሁ ተዓላ ማለት ነው። ስለዚህ እዚህ ጋር ወጅሁላህ ሲባል አይ ቅብለቱላህ የአላሁ ተዓላ ቅብላ ለማለት ነው እንጂ ምን አይደለም አላህ ፊት አለውና ወዴትም ብትዞሩ የአላህን ፊት ታገኛላችሁ፣ አካል የሆነ ፊት ታገኛላችሁ ማለት አይደለም ማለት ነው። ይህንን ማን ፈሰረላችሁ ከተባለ እንደዚህ ብሎ የፈሰሩት ሰለፎች ናቸው። ከሰለፎች መካከል ሙጃሂድ ይጠቀሳሉ ማለት ነው። ሙጃሂድ ማለት የነቢዩ ዓለይሂ ሰላቱ ወሰላም ያጎታቸው ልጅ ደረሳ ናቸው። የነቢዩ ያጎት ልጅ ማን ናቸው? ኢብኑ አባስ የአባስ ልጅ ማለት ነው። አብዱላህ ኢብኑ አባስ የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ ናቸው። የእሳቸው ደረሳ ማን ይባላሉ? ሙጃሂድ ይባላሉ። ሙጃሂድ ይባላሉ። ሰለፍ ናቸው። ስለዚህ ምን ብለው ፈሰሩ እሳቸው? የዚህ አንቀጽ የዚህ ቁርአን አንቀጽ ትርጉሙ ወዴትም ብትዞሩ የአላሁ ተዓላን ቅብላ ታገኛላችሁ ማለት ነው ብለው ተርጉመውታል ማለት ነው። ምን እያሉ ነው? ወቀድ ጃአ በእርግጥ መጥቶልናል። ተፍሲሩ ሀዚሂል አየቲ የዚህ ቁርአን አንቀጽ ትርጉም አን ሙጃሂድን ከሙጃሂድ መጥቶልናል። ቲልሚዝ ብን አባስ የኢብኑ አባስ ደረሳ ናቸው። እሳቸው ቅብለቱላህ በማለት ተርጉመዋል ማለት ነው። የአላህን ቅብላ ታገኛላችሁ ማለት ነው ብለው ተርጉመውታል። ተፈሰረል ወጅህ የሚለውን ፈሰሩት በምን ቢልቅብለቲ ቅብላ በሚል ፈሰሩታል ማለት ነው። አይ ማለትም ሊሶላት ነፍሊ ፊ ሰፈሪ ዐለ ራሒላ ሊሶላት ነፍሊ ነፍል ሶላትን ለመስገድ ሰውየው ከፈለገ ነፍል ሶላትን መስገድ ከፈለገ ሰፈር ላይ ሆኖ ማለት ነው። የዛን ሰዓት ወዴትም ቢዞር የአላሁ ተዓላን ቅብላ ያገኛል ለማለት በስተኩል እንደሆነ ሙጃሂድ አስቀምጠውልናል ማለት ነው። ሙጃሂድ አስቀምጠውልናል። መርሐበን። ስለዚህ ምንድነው ከዚህ የምንይዘው ምንድነው በዛሂሩ አይያዝም ማለት ነው።
በዛሂሩ አያዝም። በዛሂሩ ከያዝነው ምን ስለሚያመጣ ነው አላሁ ተዓላ ልክ በእኛ በሚኖርበት ምድር ላይ ያለ ያስመስላል ማለት ነው። ይህ ደግሞ ለአላሁ ተዓላ ሙሐል ነው። እኛ ሙስሊሞች አህሉ ሱና ወል ጀማዓዎች ምን ብለን አንገልጽም? አላሁ ተዓላን በላይኛውም አቅጣጫ ይሁን በታችኛውም አቅጣጫ አንገልጽም። ለምን? ታችኛውም ይሁን ላይኛው አቅጣጫ ለአላሁ ተዓላ ምንድነው? ፍጡር ነው። በላይኛው አቅጣጫ እንደማይገለጽ ሁሉ በታችኛውም አቅጣጫ አይገለጽም። ምክንያቱም አላሁ ተዓላ ከሁሉም ከአቅጣጫዎች በሙሉ ከቦታዎች በሙሉ የጠራ የሆነ ጌታ ስለሆነ ማለት ነው። አልኢማም አጣሐዊ ረዲየላሁ ዐንሁ አርዳ እሳቸው ያንን ያስቀመጡት ምን ሲሉ ይናገራሉ? እሳቸው ወላ ተሕዊህ ልጅሀቱ ሲቱ ከሳኢሪል ሙብተዲዓት አላሁ ተዓላን ስድስቱ አቅጣጫዎች አያካብቡትም ሲሉ በምድርም ላይ ያለው አቅጣጫ ቢሆን በሰማይም ላይ ያለው አቅጣጫ በላይኛውም ይሁን በታችኛው በግራም ይሁን በቀኝ በኋላም ይሁን በፊት ያሉት አቅጣጫዎች አላሁ ተዓላ አይገለጽባቸውም ሲሉ አብራርተውልናል ማለት ነው። የአህሉ ሱና ወል ጀማዓዎች መንገዳቸው ይሄ ነው። አይ አንዳንድ ሰው ተእዊል የለም ተእዊል አይቻልም ቁርአን እንደመጣ በዛሂሩ ነው መፈሰር ያለብን ካሉ እነዚህን አንቀጾች መጠየቅ ነው። ወሁ ማዕኩም አይነማ ኩንቱም ማለት ነው። ስለዚህ አላህ እኛ ጋር ነው ነው እዚህ ጋር በዕልም ነው ይላል። ተእዊል ተቀበሉ ማለት ነው። ይሄኛውን የቁርአን አንቀጽ ብትጠይቋቸው ሙጃሂድ የፈሰሩትን አሁን ዝምጋ ቂብላ ነው የሚፈለግበት ቂብለቱላህ ሊሏቸው ይችላሉ። ተእዊል ተቀበሉ ማለት ነው። ስለዚህ አንቀበልም ብለው በጎን ይቀበላሉ ማለት ነው። አንቀበልም ብለው የሚያስመስሉት ለማን ነው? ከታች ላሉት ለዓዋሙ ለጃሂሉ ማህበረሰብ አንቀበልም የሚል ነገር ጣል እያደረጉ ያስመስላሉ እንጂ ተእዊልን ይቀበላሉ። ተእዊል የማይቀበሉት የት ነው ካላችሁ እነሱ የሚፈልጉት ቦታ ላይ ተእዊል አይቀበሉም። ለምሳሌ አሁን አርራህማኑ ዐለል ዐርሽ ኢስተዋ ተእዊል ብትሉት ይሞታል እንጂ አይቀበላችሁ። ለምን? የእሱን እምነት በላይኛው አቅጣጫ ማድረግ ስለሚፈልግ ያን ማስበት ነው የሚፈልገው። አላህ ነግሩ የሚል እንጂ ቁርአን ላይ አላህ በነገረን መልኩ ነው መፈሰር ያለብን ይላቸዋል። አዎ አላሁ ተዓላ ነግሩናል። ይህንንም የነገረን አላህ ነው፣ ያንንም የነገረን አላህ ነው። ወሁ መዐኩም አይነማ ኩንቱም ያለውም አላህ ነው። አርራህማኑ ዐለል ዐርሽ ኢስተዋ ያለውም አላህ ነው። ወሁ መዐኩም አይነማ ኩንቱም ያለውን ተእዊል አደርጋለሁ ካልክ ያኛውን ተእዊል ማድረግ አለብን። አይ ያኛውን ተእዊል አደርጋለሁ ይሄኛውን ተእዊል አላደርግም የምትል ከሆነ አፈቱእሚኑነ ቢበዕዲል ኪታቢ ወተክፉሩነ ቢበዕድ አይደለ? አላሁ ተዓላ ያላቸው አይሁዶችን በግማሹ አምናችሁ በግማሹ ለምን ተከፍራላችሁ ተባሉ። ምክንያቱም ግማሹን አምነናልና ግማሹን የፈለጉትን ድብቅ እያደረጉ በእጃቸው አናምንም ይላሉ። ስለዚህ በግማሹ አምነው በግማሹ መክፈር ነው የሚሆነው ማለት ነው። ስለዚህ አህሉ ሱና ወል ጀማዓዎች ግን ሙተሻቢህ የሆነ አያ ከሆነ አላሁ ተዓላ ቦታና አቅጣጫን ማስጠጋት ያኒ ዛሂሩ ለአላሁ ተዓላ ቦታና አቅጣጫ ያለው የሚያስመስሉ ቁርአን አንቀጾች ካሉ ተእዊል ይደረጋል። ይሄ የአህሉ ሱና ወል ጀማዓዎች መንገድ ነው ማለት ነው። አላሁ ተዓላ በአቅጣጫ ምንም በቦታ የሚገለጽ ከሆነ ጌታ አይደለም። ኢላሁና ኢንሻአላህ ለዛሬ እስከዚህ እናድርገውና ቀጣይ ኢንሻአላህ ተዓላ እንቀጥላለን። አላሁ ተዓላ ثبات يستن على عقبة صحيح